መሰረተ ሕይወት ማርያም ወጥንተ መድኃኒት የሕይወታችን መሰረት የጥንቷ መድኃኒታችን ወላዲተ አምላክ እመብርሃን ጻድተ ምሕረት አቁራሪተ መዓት እንዲሁም መላእክት፣ ጻድቃን፣ ሰማዕታት፣ ደናግል ወመነኮሳት ጌታችን ኢየሱስ ክርስቶስ እንዳከበራቸው መጠን ከከበረ መስቀሉ ጋር የከበረ ምስጋና ይድረሳቸውና ለእናንተም እንደሚገባችሁ በቅድሚያ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ መላከ ገነት ሰው ያለው የዚህ ታላቅ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ መምህራችን መጋቤ ምስጢር መምህር ሄኖክ ጀንበር፣ የተከበራችሁ ሊቃውንተ ቤተክርስቲያን መምህራን፣ ስዩማን እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እንዲሁም የቤተክርስቲያናችን ውበቷ የወንጌል ቡቃያዎች ምዕመናን አባቶች፣ ወመናት እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተም እንደሚገባችሁ በየስማችሁና በየማዕረጋችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ይትባረክ አምላክ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። የቅዱሳን አባቶቻችን አምላክ የእኛም አምላካችን እግዚአብሔር ለዚህ የተቀደሰ ዕለትና የተቀደሰ በዓል እንዲሁም ለእመቤታችን ወርሃዊ መታሰቢያ በዓል በሰላም እንኳንም አደረሳችሁ እላለሁ በድጋሜ። ከዚህ በመቀጠል መርሃ ግብራችን የጸና የቀና ይሆንልን ዘንድ በጸሎት አባቶቻችን ይከፍቱልናል። ሁላችሁም ለጸሎት ብድግ በሉ። አባታችን የአገልግሎት ዘመናቸውን ያስረዝምልን። ከዚህ በመቀጠል ወስዳችሁ ወደ ትምህርቱ ነው። የዕለቱን ትምህርት መምህራችን መጋቤ ምስጢር ነው የሚያስተምረን። መድረኩን ለእርሳቸውና ለመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ዘተሳሃለን ወገብረ መድኃኒተ ለሕዝበ ዚአሁ። እኛን ወገኖቹን ይቅር ያለን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የትንቢተ ነቢያት መድረሻ፣ የስብከተ ሐዋርያት መነሻ፣ የቤተ ክርስቲያን ሊቃውንት ምስጢር እመብርሃን ወላዲተ አምላክ ለእርሷም ከከበረ መስቀሉ ጋር ክብርና ምስጋና ይድረሳት። እንዲሁም ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር እንዳከበራቸው መጠን ለእነርሱም ክብርና ምስጋና ይድረሳቸው። ለእናንተም እንደሚገባችሁ የተከበራችሁና የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የተወደዳችሁ አይንተ እግዚአብሔር ካህናት፣ ላይካነ ምስጢርም ዲያቆናት፣ የቤተ ክርስቲያን ጌጦችና ውበቶች ምዕመናንና ምዕመናት፣ ሕፃናትም ጭምር እስከ ሞት ድረስ ባፈቀረን በወደደን በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። አሜን ብለን በድጋሚ እንድናመሰግነው የፈቀደልን አምላክ ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ እንግዲህ ወቅቱ የእናታችን የድንግል ማርያም በዓል መታሰቢያ ወቅት ነውና እሷን ለማንሳት አንድ የእግዚአብሔር ቃል አንስተን እንማማራለን። የምንማማርበት የትምህርታችን ርዕስ ወይዎ ጸሎቶ ለዘጸለየ፣ ለሚጸልይ ሰው የጸሎትን ዋጋ ይሰጠዋል በሚል ርዕስ እግዚአብሔር ያስተምረናል። ቃሉን ከኔ ጋር በሉ። ለሚጸልይ ሰው በሉ፣ የሚጸልይ ሰው የጸሎትን ዋጋ ይሰጠዋል። እንግዲህ ቃሉን የምናገኘው በመጽሐፈ ነገሥት ወይም አንደኛ ሳሙኤል ምዕራፍ 2 ቁጥር 9 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። የመጽሐፍ ቅዱሱ ጥሬ ትርጉም ለሚጸልይ ጸሎቱን ይሰጠዋል ብሎ ነው የሚተረጉመው። ይህን ደግሞ መተርጉማን በአንድምታ ሲተረጉሙት ምን አሉ?
ለሚጸልይ ሰው የጸሎትን ዋጋ ይሰጠዋል ብለው ተርጉመውታል። ስለዚህ የመማማሪያ ርዕሳችን የሚሆነው ግን ለሚጸልይ ሰው የጸሎትን ዋጋ ይሰጠዋል በሚል ይሆናል። ቃሉ የተነገረው እንግዲህ ለታላቋ እናታችን እመ ሳሙኤል ለምትባለው ለሐና ነው። እሷ መካን ነበረችና እግዚአብሔርን በጸሎት በንባ ጠይቃ እግዚአብሔር መልካም ልጅ ሳሙኤልን ሰጥቷት ስለነበር የጸሎቷ ዋጋ ስለተከፈለ ለእሷ የተነገረ ቃል ነው። እንግዲህ መጽሐፈ ነገሥት ደግሞ የተጻፈበት ምክንያት ብዙ ምክንያቶች አሉ። እንደሚታወቀው የብሉይ ኪዳን ክፍሎች 4 ናቸው። አንደኛው የሕግ ክፍል ይባላል። ሌላኛው ደግሞ የመዝሙር ክፍል፣ የታሪክ ክፍል፣ የትንቢት ክፍል ተብሎ የብሉይ ኪዳን መጻሕፍት በ4 ይከፈላሉ። ይህ ታዲያ መጽሐፈ ነገሥት የታሪክ ክፍል ይባላል። ለኦሪትና ለነገሥት ታሪክ ለሌላ ይሰጣሉ እንጂ እነርሱ ከሌላ ታሪክ አያመጡ። ማለት የሰዎችን መሰረታዊ ታሪክ ከስር ጀምረው መተረክ የሚችሉት ኦሪትና ነገሥት ናቸው። በሌሎች መጻሕፍት ብዙ ያልተገለጸ ቢሆንም በእነዚህ በሁለቱ መጻሕፍት ግን የሰውየው ወይም ምስጢሩ ይገለጻል ማለት ነው። እና መተርጉማን ምን አሉ? ኦሪትና ነገሥት ለሌላ ታሪክ ይሰጣሉ እንጂ እነሱ ከሌላ ታሪክ አያመጡም ተባለ። ታዲያ ታሪከ ነገሥት ወይም ነገሥተ ታሪክ የታሪክ መጽሐፍ የሚለው መጽሐፍ የተጻፈበት ምክንያት ምንድን ነው ብንል እከሌ ተወለደ፣ እከሌ ሞተ፣ እከሌ ደግሞ ተሾመ፣ እከሌ ተሻረ የሚል ነው በመጽሐፍ ውስጥ የምናገኘው። ምግባረ ሃይማኖት ትሩፋት የለበትም። ለምን ተጻፈ ቢሉ ፍትሐ ነገሥት ስለተገለጸበት ነው። ማለት ፍትሐ እግዚአብሔር የእግዚአብሔር ፍርድ እውነተኛ ፍርዱ ስለተገለጸበት ነው። ለታላላቆች ነገሥታት እውነተኛው ፍርድ፣ ለክፎች ነገሥታት ደግሞ የክፋታቸው ዋጋ ፍርድ የተሰጠበት መጽሐፍ ነው። ይህ መጽሐፍ በሌላም አንቀጽ እኩያን ነገሥታት አሉና አብነት አታድርጓቸው፣ ምሳሌ አታድርጓቸው። ክፉዎች ነገሥታት እና አክዓብ እነ ኤልዛቤል እነ ኢዮርብዓም የሚባሉ እግዚአብሔርን የማይሰሙ ለሕገ እግዚአብሔር የማይታዘዙ በራሳቸው ሐሳብ ብቻ የሚሄዱ እኩያን ነገሥታት ነበሩ። እነሱን አብነት አታድርጓቸው፣ ምሳሌ አታድርጓቸው ለማለት ነው የተጻፈው። ሌላኛው ሰናያን ነገሥታት ነበሩ። የእግዚአብሔር ወዳጆች ነገሥታት እነ ሕዝቅያስ፣ እነ ዳዊት፣ እነ ሶሎሞን ታላላቆች ነገሥታት የእግዚአብሔርን ሕግ የሚያከብሩ ስለ ሕዝባቸው አልፈው የተሰጡ ደጋግ ነገሥታት አሉና እነሱን ምሳሌ አድርጉ ለማለት ተጻፈልን። እንግዲህ የተጻፈበት ምክንያት ነው። ወደ ዋናው ዓላማችን እንግባና ለሚጸልይ ሰው የጸሎቱ ዋጋ ይሰጠዋል። ተመልከቱ። ምንም ይሁን ምን ሰው ከጸለየ ካለቀሰ፣ እግዚአብሔርን ከጠየቀ መልስ አያጣም፣ ዋጋውን አያጣም። ያልጸለየ ደግሞ ፍዳውን አያጣም ማለት ነው። ጸሎት ብዙ አይነት ጸሎት አለ። በማር ይስሐቅ ላይ እንደተገለጸው ግን 3 አይነት የጸሎት አይነት አለ። ስንት አይነት አልኳችሁ? 3 አይነት የጸሎት አይነት አለ። አንደኛው ስጋዊ ጸሎት ይባላል። ስጋዊ ጸሎት ማለት የእኛን ሐሳብ፣ የእኛ ፍላጎት፣ እኛ የምንፈልገውን ነገር እንድናገኝ እግዚአብሔርን የምንጠይቀው ጸሎት ስጋዊ ጸሎት ይባላል።
ልጅ ለማግኘት ሊሆን ይችላል። ጤና ለማግኘት ሊሆን ይችላል። ሀብትም ለማግኘት ሊሆን ይችላል። ቤትም ለመስራት ሊሆን ይችላል። ስልጣንም ለማግኘት ሊሆን ይችላል። ዕውቀትም ለማግኘት ሊሆን ይችላል። የአይነት ጸሎት ምን ጸሎት ይባላል? ሥጋዊ ጸሎት ይባላል። ሁለተኛው ደግሞ እንደነ አብርሃም ብሎ ይገልጸዋል መተርጉሙ። እንደነ አብርሃም የአብርሃም ጸሎት መካን ነበርና ልጅ ስጠኝ፣ ሁልጊዜ ጸሎቱ ይህ ነበረ። የሳራም ነበረ። የእናታችን የሐናና የኢያቄምም ጸሎት ይህ ነበረ። የጸጋ ዛብና የእግዚአብሔር ጸሎትም ይህ ነበረ። የይስሐቅና የርብቃ ጸሎትም ይህ ነበረ። ማለት ልጅ ስጠን ማለት ነው። ይህ ጸሎት ምን ጸሎት ነው ያለው? ሥጋ። ሌላኛው መንፈሳዊ ጸሎት ይባላል። እስኪ መንፈሳዊ ጸሎት በሉ። መንፈሳዊ ጸሎት የምንለው ለሕገ እግዚአብሔር ቀንተን ሥርዓተ እግዚአብሔር ሥርዓተ ቤተ ክርስቲያን ሲፈርስ የመጽሐፍ ቃል ሲጣስ ወይም ሕገ እግዚአብሔር ሲረሳ ሲዘነጋ ጌታ ሆይ ያንተ ሕግ ተረስቷል፣ ሥርዓትህም ፈርሷል፣ አዎ ትክክለኛውን ፍርድ ስጠን ብለን ወደ እግዚአብሔር የምንለምነው ጸሎት ምን ይባላል? መንፈሳዊ ጸሎት ይባላል። ኤልያስ ይህን ጸልየዋል። ኤልያስ የጸለየው ሥጋዊ ጸሎት አይደለም፣ ለሱ ፍላጎት አይደለም፣ ለሱ የሚፈልገውን ነገር ለማግኘት አይደለም። አክዓብና ኤልዛቤል ወይም በአክዓብና በኤልዛቤል ዘመን ሕገ እግዚአብሔር ተረስቶ ሰው ሁሉ ለጣዖት ሲንበረከክ በዚያን ጊዜ ኤልያስ ተመልክቶ እንዴት ሰማዩን ምድሩን ባሕሩን የብሱን የፈጠረው አምላክ እያለ ሌላ ፍጡር ለምን ታመልካላችሁ? ተዉ ተመለሱ ብሎ ገሥጿቸው ነበረ። ይሁን እንጂ በጣዖት ልባቸው ደንቆሮ ነበርና እግዚአብሔርን መስማት እምብኝ አሉ። የእግዚአብሔርን ቃል መስማት እምብኝ አሉ። እውነት ነው፣ ሰው ሁለት ነገር ሊሰማ አይችልም። እግዚአብሔርንና ዓለምን መስማት አይችልም። ጣዖትንና እግዚአብሔርን መስማት አይችልም። በጊዜው ጣዖትን እያመለኩ ስለ ጣዖት ሕግና ሥርዓት ብቻ በልባቸው ሰርጾ ስለነበረ ሕግ እግዚአብሔርን መስማት እምብኝ አሉ። ታዲያ ኤልያስ በዚህ ጊዜ ለአምልኮቱ ቀናና እንዲህ አለ። በያዕቆብ መልእክት ምዕራፍ 5 ቁጥር 6 ላይ ቁጥር 16 ላይ እንደምናገኘው ምን አለ? ብዙዋ ትረድ ጸሎቱ ለጻድቅ፣ የጻድቅ ጸሎት ብዙ ትረዳለች፣ ትግል ወታሰልጥ ግዳጅንም ትፈጽማለች ይልና ኤልያስ ዘከማነ ሰውቱ፣ ኤልያስ እንደኛ ሰው ነበረ። አዎ ዘከመነ ሐምም ይሐምም፣ እንደምንታመምም ይታመማል። ወጸሎተ ጸለየ ከመ ይዝንም ዝናም እንዳይዘንም ወደ እግዚአብሔር ለመነ ጸለየ። አዎ ወይዘንመ ውስተ ምድር እስተ ዓመተ ወስድስተ አውርሃ ነው የሚለው እኮ። በጸለየ ጊዜ ሰማይ 3 ዓመት ከ6 ወር ያህል ዝናም ለዘር ጠል ለመከር ከመስጠት ተከለከለች። ወካዕበ ጸለየ ከመ ይዝንም ዝናም፣ ዳግመኛ እንዲዘንብለትም ጸለየ። አዎ ወውሃበ ሰማይ ዝናሞ፣ ሰማይም ዝናሙን ሰጠ። ወምድርን ያብቆለት ፍሬሃ ነው ያለው እኮ። ምድርን የተከሉባትን ማጽደቅ ቻለች ያለው እዛ ነው ያዕቆብ ሐዋርያው። ታዲያ ኤልያስ ለአምልኮተ እግዚአብሔር ቀናና ጌታ ሆይ ይህ ሕዝብ አንተን አላመለከምና ዝናም አትስጥ ብሎ ወደ እግዚአብሔር ለመነ። ይህ መንፈሳዊ ጸሎት ይባላል። ሌላው ጸሎተ ልቦና ይባላል። ሦስተኛው ጸሎተ ልቦና የሚባለው ጸሎት ካልደረሱበት አይታወቅ ማለት እኛ የምንለምነው የምናስበው ብዙ አይነት ሊኖር ይችላል በውስጣችን። ታዲያ ጉዳዩን ልናውቀው የምንችለው ጉዳዩ ሲፈጸም ብቻ ነው። ካልደረስንበት አናውቀውም ያለው መተርጉሙ ለዛ ነው።
ይሁን እንጂ በዓለም ላይ እንዲህ አይነት የጸሎት አይነት ቢኖሩም ቅሉ እኛ የትኛውን እንደምንጸልይ እንግዲህ ራሳችን እናውቃለን አይደል? የትኛውን ነው የምትጸልዩ? ግን ከዚህ ከሶስቱ የትኛው ነው የሚሻላችሁ? ሁሉም ከኔ ጀምሮ የምንጸልየው ስጋዊ ጸሎት ነው። ከመከራው አድነን፣ ሀብት ንብረት ስጠኝ፣ ልጅም የሌለው ልጅ ስጠኝ፣ አዎ ጤናም ስጠኝ። በአጠቃላይ እንዲህ አይነት ጸሎት ብዙ ጊዜ የምንጸልየው ማለት ነው። መንፈሳዊ ጸሎት እንደነ ኤልያስ ያሉ የበቁ አባቶች ለእግዚአብሔር ቀንተው ለአምልኮተ እግዚአብሔር ቀንተው የሚጸልዩ ጸሎት ነው እንግዲህ እና ምንድነው ያለን? ለሚጸልይ ሰው ግን የጸሎት ዋጋ ይሰጠዋል፣ ዋጋ አይቀርም። እና ታዲያ እናታችን ድንግል ማርያም የጸሎት ውጤት ናት። ነቢያት ስለ ድንግል ማርያም ለምነው ነበረ። ነቢያት እግዚአብሔርን አድነን፣ አንሳ የለከ ፈኑ ዲከ፣ አቤቱ ይቅር በለን፣ ኃይልንም አንሳልን፣ ክንድህን ላክልን ብለው ብዙ ዘመናት ወደ እግዚአብሔር ጮኸው ነበረ። ግን መፍትሄ አላገኙም። መፍትሄ ሲያጡ ግን አዎ ድንግል ማርያም እንድትወለድና ጌታ ከሰማይ እንዲወርድ ትንቢታቸው እንዲህ ነበረ፣ ጸሎታቸው እንዲህ ነበረ። ታዲያ ድንግል ማርያም የነቢያት ጸሎት ወደ እግዚአብሔር ደረሰና የአዳም እንባም ወደ እግዚአብሔር ደረሰና ጊዜው ሲደርስ በፀሐ ዘመን ዋልጸቀ ዘመን ቅዱስ ያሬድ ያ የጨለማው ዘመን አልፎ የብርሃኑ ዘመን ሊደርስ ሲል አዎ ሐናና ኢያቄም በዚህ ዓለም ተገኝተው መካኑ ነው ያለቅሱ ነበረ አይደል እንዴ? ልጅ የሌላቸው ሆነው የብሉይ ኪዳን ሰዎች ከሚያዝኑበት አንዱ ልጅ የሌላቸው ከሆነ ነው። የአዲስ ኪዳን ሰው ልጅ ቢኖረውም ባይኖረውም አያዝንም፣ ብዙም ቦታ አይሰጠውም ብዬ ነው። በብሉይ ኪዳን ዘመን ግን ከባድ ችግር ነበረ። ያልወለዱት ሰዎች እጅግ ስድብ ነበረባቸው። የእግዚአብሔር ሰው አይደሉም፣ ሕገ እግዚአብሔርን አያውቁም ተብሎ ይገመት ነበረ። በዚህ ምክንያት ሐናና ኢያቄም የድንግል ማርያም እናት አባቶች ብዙ ዘመናትን ያሳለፉት በስድብና በሐዘን ነበረ። ነቢየ እግዚአብሔር ዳዊት ግን እንዲህ ብሎ ይናገራል። ምንም ሐዘንተኛ ብንሆንም ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ሲስየከ ምን አለ? ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፋል። ተመልከቱ፣ ሐዘንን፣ ጭንቀትን ይህን ሁሉ ለእግዚአብሔር አደራ ስጠው። እግዚአብሔር በሐዘን ላይ ገብቶ ይደግፋል፣ ይረዳሃል ብሎ ይናገራል። መዝሙር 54 ቁጥር 22 ላይ ታዲያ ሐናና ኢያቄም ሐዘንተኞች ናቸው ብለናል። ለታላላቅ አባቶች ምንጊዜም ዓለም አትመችም። ሐዘን ናት ዓለም እኮ። ደግ ለሆኑ ሰዎች፣ እውነተኛ ለሆኑ ሰዎች፣ እውነት ተናጋሪ ለሆኑ ሰዎች ዓለም አትመችም። እንዲህ ናት ዓለም ማለት። ለባለቤቷም አልተመቸች፣ ለፈጣሪዋ ዓለም አልተመቸችም አይደል እንዴ? አይተንማል በመጽሐፍ። ለድንግል ማርያምም አልተመቸች፣ ለነ አብርሃምም አልተመቸች፣ ለነ ይስሐቅም አልተመቸች፣ ለነ ሙሴም አልተመቸች። ዓለም ይመቸናል ብለን ካሰብን ስህተት ነው፣ ሊሆን አይችልም። የዚህ ዓለም ተድላ ደስታ ማለት በዚህ ዓለም መደላደል መቀማጠልን እግዚአብሔር አይወድልንም። ይህን እንድናውቅ። ምንም ይሁን ምን ይህን አይወድልንም። ሌላ ተድላ ደስታ በላይ ስላለን ማለት ነው። ታዲያ ሐናና ኢያቄምን የድንግል ማርያምን መቅደስ የዓለሙ ሁሉ ዙፋን የዓለሙ ሁሉ እናት መሰረት የሚገኝበትን ማኅፀን ሐናን በደስታ ማኖር ያቅተዋልን? አይደለም። ጉዳዩ እንደዛ አይደለም። ይሁን እንጂ ዓለም አትመችም ነው ባጭሩ ለደጋግ ሰዎች፣ ለእውነተኞች ሰዎች። እና ሐና ታዝን ነበረች። እምታዝነው ደግሞ ስድቡ በጣም ስለበዛባት ነው። እንዲህ ይሏት ነበረ፣ እጹተ ማኅፀን፣ ማኅፀኗ የተዘጋ ምልዕተ መርገም፣
መርገምን የተመላች የብስታ አጥባት ጡቷ የደረቀ የበቅሎ ዘመድ ቢወልዷት እንጂ አትወልድ እያሉ ይገዳደሩባት ነበረ። በቅሎ አይወልድ ማለት እውነት ነው። የበቅሎ ዘመድ ቢወልዷት እንጂ አትወልድም እያሉ ሐናን በሌላ አንቀጽ ምን እያሏት ነው? በቅሎ ነሽ እያሏት እኮ ነው። ተመልከቱ። የዓለም ሰው ለስድብ ቁጥር አንድ አይደል እንዴ? አይቸግረው እና ሐና ሁሉ ስድብ አሰቅቋት ነበረ፣ አስቸግሯት ነበረ። ኢያቄምም በተመሳሳይ ማህበራዊ ሕይወት ለመኖር ከሰው ጋር ለመገናኘት እጅግ ይጨነቁ ነበረ። ይህ ስድብ ታዲያ ከዕለታት በአንድ ቀን ሐና ግን ምንም ሐዘንተኛ ብሆን ወደ ጌታዬ ወደ አምላኬ ቤት ሂጄ ሐዘኔን መናገር አለብኝ አለች። እውነት ነው። ቤተ ክርስቲያን የሐዘናችን ሁሉ ማራገቢያ ናት እኮ በእውነት ሲጨንቀን ሲቸግረን መተን እንባችንን የምናፈስባት፣ አዎ የእንባችንን ውጤት የምናገኝባት፣ የሐዘናችንን ችግር መልስ የምናገኝባት ቤተ ክርስቲያን ናትና ሐና ወደ ቤተ እግዚአብሔር ልሂድ አለች። በዚያ ጊዜ እንደዚህ እንደ ሐዲስ ኪዳን ብዙ ቤተ ክርስቲያን አልነበረም። ቤተ መቅደስ ብቻ ሶሎሞን ያሰራት ኢየሩሳሌም ላይ ነበረች፣ ሌላ አልነበረም። ታዲያ ከዚያ ሂጄ ለእግዚአብሔር እውነታውን ነግሬ መምጣት አለብኝ ብላ አሰበች ሐና። ይህ ስታስብ ግን አጋጣሚ ልብስ አልነበራትም። ዳውን አይደለም የታጠበ ልብስ፣ ንጹሕ ልብስ አልነበራትም። ተመልከቱ ምዕመናን፣ አሁን ታሪኩን ማወቅ ብቻ አይደለም ለእኛ ምስጢሩ፣ የታሪኩ ይዘት ምን እንደሚያስረዳ ማወቅ ያስፈልጋል። ብዙ ሀብት አላት፣ ብዙ ንብረት አላት። ይሁን እንጂ ልብስ አጣች ያለው ለምንድን ነው ካል ንጹሕ የሆነ ልብስ የታጠበ ልብስ አልነበራት፣ አዲስ ልብስም አልነበራት። ስለዚህ ልብስ ለብሰን ወደ ቤተ እግዚአብሔር መሄድ እንደሚገባን ይህ ቃል ያስረዳል። የምኝታ ልብስ፣ የተለያየ ልብስ፣ ውሃ ያለካ ልብስ ቤተ ክርስቲያን ለብሰን እንደማንመጣ መሄድ እንደሌለብን የሚያስረዳ ቃል ነው ወገኖቼ፣ ማወቅ ያስፈልጋል። ወደ ቤተ እግዚአብሔር ለመሄድ ስንነሳ ስናስብ ንጹሕ ልብስ ለብሰን መሄድ እንዳለብን መምጣት እንዳለብን የሚያስረዳ ቃል። ሐና ልብስ አጣች ያለ ማለቱ ይሄ ነው። ልብስ ስታጣ ግን በጥግ ወይም በጎረቤት አንዲት ዘማ ነበረችና አወያየቻት። ዛሬ ቤተ እግዚአብሔር ሂጄ ሐዘኔን ነግሬ ልመጣ ነበረ፣ ግን ልብስ የለኝም አለች። እቺ ዘማ ደግሞ ምን አለች? ልብስማ ከኔ ቤት አንድ አይኑ ሁለት ሶስት ቅያር ሞልቷል፣ ያንን ለብሰሽ አትሄጂም ወይ አለቻት። ሐና መለሰች ምን ብላ? ያንቺ ልብስማ በአስበደነስ በአስበዘማ የተሰበሰበ ነው። እግዚአብሔር ንጹሕ ባሕሪ ነው፣ ንጹሕ ነገርን ይወዳል። ያንቺን ልብስ ለብሼ ብሄድ እግዚአብሔር ጸሎቴን አይሰማኝም አለቻት። አሁን ሐና ይህን ማለቷ ጎረቤቷን እየናቀች በራሷ እየተመጻደቀች አይደለም፣ ማስተዋል ያስፈልጋል። ሶስት ነገርን ስትነግራት ነው ብለው መተርጉማን አቀንተውታል። የሚገርመው እንዲህ ማለቷ ሶስት ነገር እየነገራት ነው። አንደኛው ምን ነው ካላችሁኝ፣ እግዚአብሔር ንጹሕ ባሕሪ ነው፣ ንጹሕ ነገር ይወዳልና እንደ አቤል ንጹሕ የሆነ መስዋዕት ይዛ ለመሄድ ማለት ነው። አንደኛው ምክንያቷ ለዚህ ነው። ያንቺን ልብስ ብለብሰው እግዚአብሔር አይቀበለኝም ማለቷ እግዚአብሔር ንጹሕ ነገር ይወዳል ማለት። አስበደነስ ማለት በስርቆት በተለያየ ጉዳይ የመጣን ንብረት ያን ልብስ ለብሶ ወደ ቤተ እግዚአብሔር መምጣት እግዚአብሔር አይፈልግም። 1 ሚሊዮን ሰርቀን 100,000 ብር ለእግዚአብሔር ብንሰጥ እግዚአብሔር አይፈልግም። አስተውሉ ምዕመናን። በሙስናም ሊሆን ይችላል፣ በማጭበርበርም ሊሆን ይችላል፣ በመስረቅም ሊሆን ይችላል፣ በአስበደነስ በሌላም ሊሆን ይችላል።
ከሌሎች ያመጣነው ገንዘብ የእኛ ገንዘብ አይደለም። ያመጣችሁ ካለም መልሱ። እንዲህ ሆኖ ወደ እግዚአብሔር ቤት መምጣት አይቻልም ወገኖች። በተለያየ አጋጣሚ አሁን ጊዜው ዘመኑ እጅግ ስሉጥ ስለሆነ ጉዳዮች ቀየር እያሉ ይመጣሉ። አሁን ለምሳሌ ሙስናን ካወሳን ጉዱ ማት ነው። ታውቁታላችሁ አይደል እንዴ? በጣም ብዙ ጉድ ነው። ወደ ንግዱም ብንገባ ብዙ ጉድ ነው ያለው። አመጣጡ በጣም ብዙ አይነት የተለያየ ጥበብ እየተጠቀሙ ማለት ነው። የሚያጨረብሩት በርካታ ጉዳይ አለ። ያ ሁሉ ያመጣነው ገንዘብ ግን የኛ አይደለም። በቃ ብዙ ጉድ እንዳልዘረዝር ብዬ ነው እንጂ ብዙ አይነት የገንዘብ አመጣጡ ስልት የምትጠቀሙት ማት አለ። ያ ትክክለኛ ገንዘብ አይደለም። እግዚአብሔር ንጹሕ ነገር ይወዳል። ምንም ሳንሰጠው ንጹሕ ሆነን ብንመጣ እግዚአብሔር ይወዳል። ተመልከቱ፣ ምንም ሳንሰጠው ማለት ነው። የእኛን ድቃቂ ገንዘብ እግዚአብሔር አይፈልግም። ማንን ይፈልጋል ካላችሁኝ፣ የእኛን ንጹሕ ሥጋ ግን ይወዳል። መሥዋዕተ ወቁርባነ ይፈቀድኩ ነቢየ እግዚአብሔር ዳዊት መዝሙር 39 ላይ መሥዋዕተ ወቁርባነ ይፈቀድኩ፣ መሥዋዕትንም ቁርባንንም አልፈልግም አልወድም። መሥዋዕት የሚለው የላሙ የበሬው፣ ቁርባን የሚለው ደግሞ ወይኑ ስንዴው ነው። እንግዲህ ተመልከቱ፣ እሱን አልፈልግም አለ። ሥጋ ከሐንጽሊተ፣ ነገር ግን ሰውነትን ንጹሕ አድርግልኝ አለ። እግዚአብሔር ከእኛ የሚፈልገው ይሄን ነው። የሚገርመው እሱ እንዲያርብን ንጹሕ መሆንን ይህም ብቻ ከእኛ እግዚአብሔር ይፈልጋል። ተመልከቱ ምዕመናን፣ መሥዋዕተ ዘበንተ ኃጢአት ይሰመርኩ፣ የኃጢአተኛ መሥዋዕትንም አልቀበልም አልወድም ይላል። ስለዚህ ሐና አስወደደስ የተሰበሰበ ነው ማለት ነው። በዝሙት የተሰበሰበ ነው ማለት ነው። ያንን ልብስ እግዚአብሔር አይቀበለውም። ይህን ልብስ ለብሼ አልሄድም አለቻ። ንጹሕ ነገር እግዚአብሔር ስለሚወድ አለች። አንዱ ምክንያት ይሄ ነው። ሁለተኛው ምክንያት ሐና እንዲህ ማለቷ፣ አዎ ጓደኛዬ ወይም ጎረቤት ይሄን ነገር ሰምታ ተጸጽታ ወደ እግዚአብሔር እንድትመለስ ብላ ነው። በግልጽ ላይ ነገረቻት አይደል እንዴ? ዛሬ ብዙ ጓደኛ ብዙ እህቶች ይኖሩናል። ዘማ መሆናቸውን፣ ሌባ መሆናቸውን፣ ቀጣፊ መሆናቸውን እናውቃለን። ግን እነግራቸዋለን? ይሄን ነው። ቀጣፊም ይሁን ሌባ፣ ውሸታም ይሁን ሌላ፣ በቃ አንቺማ ጻድቅ ነሽ፣ አንተማ ጻድቅ ነህ እያል እያሽሞነሞን ዓለሙን ፈይተነዋል በራሱ በግልጽ ባለመንገራችን። ለመሆኑ ሐናችን ጎረቤቷን ጠቀመቻት ወይስ ጎዳቻት? ለማይገባው ሰው ጎዳታለች ብሎ ሊያስብ ይችላል። ግን እየጠቀመቻት ነው። ተመልከቱ፣ አንቺ ትክክል አይደለሽም፣ በአስበዘማ በዝሙትነት መኖር ትክክል አይደለሽም፣ እግዚአብሔር አይሰማሽም እያለቻት እኮ ነው። ተመልከቱ። እሷ ግን ስድብ ያደረገችው እንዲህ ብላ ስትነግራት፣ ያቺ ጎረቤት ሰነፍ ሰው ቢመክሩት አይወድም አይደል? መጽሐፍ አስቀድሞ እንዲህ አለ እኮ ንግሮ ለጠቢብ ከመ ይወስክ ጥበበ፣ ጥበበኛ ሰውን ጥበብ ይጨምር ዘንድ ምከረው አለ። ኢትንግሮ ለአብልከ ከመ ይጽላእከ ነዋ፣ ሰነፍን ሰው ግን አትምከረው ይጠላሃል። ተመልከቱ ብሎ አስቀድሞ ጠቢቡ ሰሎሞን ነግሮናል። ይገርማችሁ። ስለዚህ ሰነፍ ሰው ቢመክሩትም አይገባውም። ስድብ ነው የሚመስለው፣ ምክር አይመስለው። ችግር ነው እኮ። እቺ ተቆጣች። ለምን እንደዚህ ትይኛለሽ? እኔማ እኮ ሐና ደግ ሴት ነው የነበረችው፣ ልጅ እንዴት እግዚአብሔር ነሳት እያልኩኝ ዘወትር ስጸልይልሽ ነበር ምኖረው። ለካ በዚህ ተንኮልሽ ነው እንደ እንጨት ገትሮ እንደ ድንጋይ አጠጥሮ እንደ በቅሎ አምክኖ ያስቀረሽ አለቻታ። ይገርም ነው እኮ። ሐና እኮ የነገረቻት ክብሯን ስራዋን ማለት ነው። በቃ ያንን የምትኖርበትን ሕይወት በግልጽ ነው የነገረቻት።
አዎ እህቴ እውነትሽን ነው ጊዜ አጥቼ ነው እንጂ ትክክል ነሽ ብላ ብትቀበል መልካም ነበረ። ታዲያ እንዲህ ብላ ስትቆጣ ሐና ደግሞ በጣም አለቀሰች። እንደ በቅሎ አምክኖሽ፣ እንደ እንጨት ገትሮሽ፣ እንደ ድንጋይ ተጥሮሽ የቀረው በዚህ ክፋትሽ ነው ስትላት በጣም አዘነች። ግን ምክንያቷ እንድትመለስላት ፈልጋ ነበር የነገረቻት። ተመልከቱ፣ እናት ወዳ ነው እንዴ ልጇን ከሰዓት እንዳይገባባት የምትከለክለው? ወዳ አይደለም እኮ እንዳይጎዳባት ፈልጋ እኮ ነው። እህቷ ደግሞ ጓደኛዋ፣ ጎረቤቷ እግዚአብሔር ርቃ እንዳትጎዳ ፈልጋ ነው ይሄን የነገረቻት የነበረች። እሷ ግን ሌላ አስመስላ ተረጎመችው። ችግር አይነት አጋጥሟችሁ አያውቅም? ምክር ብላችሁ ነገራችሁ ጠባ አላገኛችሁ? ይሄ ጥሩ አይደለም ወንድም፣ ይሄ ጥሩ አይደለም ብሎ ተመክሮ ገልብጦ ተርጉሞ ጠምር የሚያመጣ አላያችሁ? አልሰማችሁ? ብዙ አይነት ሰው እኮ ያለ በእውነት ተጣላቻት። ምክንያቱ ግን ይሄ ነበረ። ሶስተኛው ምክንያት ግን በኦሪት ዘዳግም ምዕራፍ 23 ላይ እንደተጻፈው አስመ ዘማ አስመ ደነስ ሴጠ ከልብ እያቡ ውስተ ቤተ እግዚአብሔር ይላል። የውሻውን ምትክ፣ አዎ የዘማውን የሰስየኛውን የሌሎችን መስዋዕት ወደ እግዚአብሔር ቤት አያግቡ ይላል ትላለች ኦሪት። ይህን ሕግ ሐና ስለምታውቅ ነው። በቃ በተለያየ አጋጣሚ የመጣ የተጨረበረ ገንዘብ ለእግዚአብሔር አይገባም በሚል ነበር የነገረቻት። ግን ሌላ አለች። አረ ብቻ አይደለም፣ ኢያቄም ደግሞ ሮቤል የሚባል ጎረቤት ደግሞ አለ። እንግዲህ የእናቶች ጓደኛም አለ። ያው ጓደኛ ነው ጉሌኛ ነው የሚባለው። የዛሬ ዘመን ሰው ጉሌኛ ነው የሚባለው። እንግዲህ ለኢያቄም ደግሞ ሮቤል የሚባል ጎረቤት አለው። እሱ ደግሞ ዘበተበት። ምን ብሎ? ኢያቄም ሆይ ያንተን ጸሎትስ እግዚአብሔር አይቀበልም። አሁን እንደዚህ ይባላል። ያንተን ጸሎት እግዚአብሔር አይቀበልም፣ ይሁን እንጂ ወጉ እንዳይቀር ወደ ቤተ እግዚአብሔር እንሂድ ብሎ ዘበተበት። አሁን ያንተን ጸሎት እግዚአብሔር አይቀበልም ያለው ምክንያት በምንድን ነው ትሉኝ እንደሆነ ሐናና ኢያቄም ልጅ ስለሌላቸው ብቻ ነው የሆኑት። ሌላ ምንም ምክንያት የላቸውም። ደግ ናቸው። በሀገሩ የታወቁ ለድሃው ለችግረኛው መመጽወት የሚችሉ ደጋጋ አባቶች ናቸው። በእግዚአብሔር ፊት ቅዱሳን ናቸው። ሁለቱም ይሆን ማለት ነው። እንግዲህ የሐና ጎረቤትም እንደዚህ አለች። የኢያቄም ጎረቤትም ሮቤል እንዲህ አለው፣ ይህን ሰሙና ምን ሲሆን ከእግዚአብሔር ቤት መውጣት የለብንም ብለው ወደ እግዚአብሔር ቤት ብዙ መባ ብዙ ስለት ይዘው ወደ እግዚአብሔር ቤት ሄዱ። ከእግዚአብሔር ቤት ሲሄዱ ደግሞ በጊዜው የተሾመው ሊቀ ካህናት ሮቤል ወይም ጋድ ይባል ነበርና መስዋዕቱን ይዘው ስለቱን ይዘው እንካ የእግዚአብሔርን ስለት ተቀበለን ሲሉት መለሰላቸው፣ እናንተማ ኃጢአተኞች ናቸው። እግዚአብሔር ብዙ ተባዙ ያለውን ረድኤት ከእናንተ የነሳው እኮ ኃጢአተኛ ብትሆኑ ነው። ስለዚህ ኃጢአተኛ መስዋዕትን እግዚአብሔር አይቀበልም። ወይትወከፍ መስዋዕቶሙ ለመካናት፣ የመካኖችን ሰዎች ጸሎት እግዚአብሔር አይቀበልምና ለምን ትደግማላችሁ አሏቸው። ደኮ መቀመጫ ነው ያጡት። ልጅ ማጣታቸው ብቻ ሳይሆን መኖሪያ ነው ያጡት። ቤተ እግዚአብሔር ሲሄዱ እንዲህ ይሏቸዋል፣ በጎረቤትም ደግሞ እንዲህ ይሏቸዋል። የት ይሄዱ? ተቸገሩ ሐናና ኢያቄም። ይህም ብቻም አይደለም፣ የእስራኤላውያን ወላዶች የሚቀበሉት ተረፈ መስዋዕት የሚባል አለ። በዛሬው አነጋገር ጸሪቀ መበለት ማለት ነው። አሁን ከስርዓቱ በኋላ የምንመገበው ቁርስ አለ አይደል እንዴ? እሱም ቁርስ ደግሞ እናንተማ እግዚአብሔር የጠላችሁ ስለሆናችሁ አትቀበሉም፣ አትሰጡም ብለው ከለከሏቸው። ምን ትላላችሁ? ምን ይሄዱ ይሆን? ሐናና ኢያቄም የት ይሄዱ? ቁርስንም ከለከሏቸው፣ ስለታቸውንም አይቀበሏቸው። በጎረቤትም መኖሪያ አጡ። የት ይሄዱ? አዎ ይህ ሁሉ እየሆነ ግን
ሐናና ኢያቄም ግን ከእግዚአብሔር ቤት ተለይተው ወደ እግዚአብሔር መለመን ግን አቋርጠው ዋጋውን አያጡም። ተመልከቱ፣ ልመና ዋጋ ያሳጣል፣ የለመነ ዋጋ ያጣል። እግዚአብሔርን ተስፋ ያደረገ ሰው ምንም ይሁን ምን ዋጋ ያጣል። ታዲያ ሐናና ኢያቄም ይህ ሁሉ ተግዳሮት ሲበዛባቸው አብረው ከቤተ እግዚአብሔር ወደ ቤታቸው ሲመለሱ ተመካከሩ። ይህ ሁሉ ተግዳሮት የበዛብን እኮ በእውነት ሱባኤ ባንገባ ነው፣ እግዚአብሔርን ሱባኤ ገብተን ባንጠይቀው ነው። ሱባኤ ወይም ቀኖና ብንገባ እኮ መልስ እናገኝ ነበረ ብለው ነገር ግን ይህ ስድባችንን እግዚአብሔር ያርቅልን እንጂ ወይም ደግሞ የሐናና የኢያቄም ልጅ ያላቸው ይባልልን እንጂ ወንድ ብንወልድ አርሶ ቆፍሮ ነግዶ አትርፎ ወጥቶ ወርዶ ያብላን ያጠጣን ይጦረን አንቀቱ። ወንድ የወለድ እንደሆን አርሶ ቆፍሮ ወጥቶ ወርዶ ያብላን ያጠጣን ይርዳን ይጦረን አንልም። ሴትም ነገር ግን ወንድየው መስዋዕት አቅራቢ መብራት አብሪ ይሆናል ለቤተ እግዚአብሔር ብቻ የኛ ልጅ ይባልልን አሉ። ሴት ልጅ ደግሞ ከወለድን ውሃ ቀርታ እንጨት ሰብራ ወጥታ ወርዳ ትርዳን ትጡረን አንልም። ቤተ እግዚአብሔር መሶበ ወርቅ ሰፍታ ትኑር እንጂ ለእኛ እንድትረዳን አንፈልግም ብለው ይህን ቃል ሁላቸውም ብፅዓት ለእግዚአብሔር ተሳሉ። ከዚህ በኋላ የተሰደቡበት ዕለት ሰኔ 1 ቀን ነበርና ሰኔ 2 ሁላቸውን በአንድ ሱባኤ ገቡ፣ ሱባኤ ያዙ። እግዚአብሔር ልጅ ይሰጣቸው እንደሆን ወይም አይሰጣቸው እንደሆን አንዳንዴ እስከዚያ ድረስ ሐናና ኢያቄም ልጅ አንወልዳለን የሚል ተስፋ አልቆረጡ። ለጸሎት እኮ ብዙ ነገር ያስፈልጋል። ይገርማቸዋል። ዝም ብሎ መጸለይ ብቻ አይደለም፣ የጸሎት መቅድም ይባላል። ከጸሎት በፊት ማድረግ ያለብን ብዙ ጉዳይ አለ። አሁን ሁላችሁም ጸሎተኛ ናችሁ፣ ግን የጸሎታችን ውጤት አልመጣም። ብዙ ጊዜ ለምን የሚል ጥያቄ ሊነሳ ይችላል። የረሳነው ጉዳይ አለ፣ መስመሩን የረሳነው ጉዳይ አለ። አንደኛ ጸሎት ከመጸለያችን በፊት ጸሎት ሲጸለይ ሙሉ ተስፋ ይዞ መጸለይ ያስፈልጋል። ምን አልኩኝ? ከመጸለያችን በፊት ሙሉ ተስፋ ይዞ ማለት ነው። ለምንጠይቀው ጥያቄ ያደርግልኛል፣ ይሆንልኛል፣ ይፈጸምልኛል ብለን ሙሉ ተስፋ ይዞ መጸለይ ያስፈልጋል። አንዱ ይሄ ነው። ሁለተኛው ደግሞ ከመጸለያችን በፊት ተናዞ መጸለይ ያስፈልጋል። ምን አልኩኝ? ተናዞ ኃጢአትን ለካህን ተናግሮ፣ ኃጢአትን ለእግዚአብሔር ተናግሮ፣ ኃጢአትን ለቤተ ክርስቲያን ተናግሮ መጸለይ ይገባል ከመጸለያችን በፊት። ሶስተኛው ከኃጢአት ነስቶ መጸለይ ያስፈልጋል፣ ንጹሕ ሆነን ማለት ነው። ሌላኛው ደግሞ አራተኛው ወይም የመጨረሻው እንደ ሕጉ ሆኖ መጸለይ ያስፈልጋል። እንደ ሕጉ ማለት እንደ ስርዓቱ የጸሎት ስርዓት አለ። እንዴት መጸለይ እንዳለብን ስርዓተ ጸሎት አለ። በዚያ እንደ ሕጉ ሆነን መጸለይ መቻል አለብን። ከሕግ ወጥተን ብንጸልይ ጸሎቱ አይሰማም። ለምሳሌ ብዙ ጊዜ ከሕግ ውጭ የምንሆንበት ጸሎት አለ። እየተቀደሰ እንጸልያለን። አሁን ሕጋዊ ነን፣ ሕገ ወጥ ነን? ተመልከቱ እስኪ። እየተቀደሰ እንጸልያለን። ሕገ ወጥ ነን አይደለንም? ሕገ ወጥ ነን። እንደ ሕጉ ሆኖ ማለት ሕጉን አክብሮ በሚጸለይበት ሰዓት መጸለይ ማለት ነው። በማይጸለይበት ሰዓት ደግሞ አለመጸለይ። አለቀ። ሕግን ማክበር በራሱ ጸሎት ስለሆነ ማለት ነው። ተመልከቱ። ስለዚህ እንደ ሕጉ መጸለይ ያስፈልጋል። ሐናና ኢያቄም ግን ይህ ሁሉ የፈጸሙ ናቸው። ሳይጸልዩ ገና ወደ ሱባኤ ሳይገቡ ሰኔ 2 ቀን ሱባኤ ያዙ። ለብዙ ወራት እስከ ሐምሌ 30 ስንት ቀን ማለት ነው? 58 ቀን አካባቢ አይሆንም? እስከ ሐምሌ 30 ቀን
ምንም መልስ አላገኙም። የሚገርመው ማለት ነው ሐምሌ 29 ለሐምሌ 30 የሚያረጋ ግን ምልክት አግኝተው አደሩ። ምልክቱም እንዲህ ነው። ሐና እናታችን ኢያቄም ባሏን የብርሃን መነሳንስ ሲያስይዙት የብርሃን ዝናር ሲያስታጥቁት አየች። ኢያቄም የሚይዛት በትር ደግሞ ለምልማ አብባ አፍርታ ፍጡራን ሁሉ ሲመገቧት አየች። ማን? ሐና። መቼ? ሐምሌ 29 ለሐምሌ 30 የሚያነጋ ማለት ነው። ፍጡራን ሁሉ ሲመገቧት አለ። እውነት ነው። ፍጡራን ሁሉ የሚመገቧት እናት ይወልዳሉና ይህን አየች። ኢያቄም ለሐና ደግሞ አየ ነጭ ርግብ ይላል 7ቱን ሰማያት ሰንጥቃ መታ ከራሷ ላይ አርፋ በቀኛ ጆሮ አድርጋ ወደ ማኅፀኗ አስታርፍ አየ። የጸሎት ዋጋ ነው ያለው እኮ። ለጸለየ ሰው የጸሎት ዋጋ ምን ይላል? ሰጥተዋል። ይሄን ምልክት አዩ። እጅግ ደስ አላቸው። ሲነጋ ሐና ያየችውን ለኢያቄም ነገረችው። እንዴት ደስ ይላል እናቶች! መልካም ሕልም አይተን ማለዳ ስናወራው ደስ ይላል እኮ። ኢያቄም ደግሞ ለሐና ያየውን ዛሬማ በሕልሜ አለች ሐና። የብርሃን መነሳንስ ሲያስይዙ የብርሃን ዝናር ሲያስታጥቁ አዎ አየሁኝ። አረ ይሄ ብቻ አይደለም፣ አንድ የአስካት መቋሚያ ምንም ውሃ ሳያጠጧት ሳይተክሏት ለምለም አብባ አፍርታ ፍጡራን ሁሉ ሲመገቡት እኮ አየሁ አለች። አረ የኔው ሕልም ይበልጣል አለ ኢያቄምም። እኔም በሕልሜ ነጭ ርግብ ከሰማይ 7ቱን ሰማያት ሰንጥቃ መጥታ በማኅፀንሽ እኮ ስታርፍ አይቻለሁ አላት። በዚህ ሕልም እጅግ ደስ አላቸው። አዎ ሕልሙን ካዩ በኋላ መፎክረ ሕልም ነበርና በሀገራቸው ሂደው ነገሩት። ደግ ልጅ ትወልዳላችሁ የሚል መልስ ሰጣቸው። ይህን መልስ አግኝተው ወደ ቤታቸው ሲመጡ የእግዚአብሔር መልአክ ቅዱስ ገብርኤል፣ አዎ አብሳሪ መልአክ፣ ጥንት አብሳሪ ነው በእውነት ቅዱስ ገብርኤል በመስራት የታወቀ መልአክ ነው። ደስታን ለመንገር ቁጥር 1 ነው ከመላእክታት። ደስታን ወደ ሰው ልጅ ለማምጣት ቁጥር 1 ነው ቅዱስ ገብርኤል። ታዲያ ቅዱስ ገብርኤል ወደ ሐናና ወደ ኢያቄም መጣና ሐናና ኢያቄም በዘመድ የከበራችሁ ሐናና ኢያቄም ሆይ የራሷን ፀጉር የእግሯን ጠፍር ሰማያውያን መላእክት ምድራውያን ደቂቀ አዳም የማይመስሏት ደግ ልጅ ትወልዳላችሁ አላችሁ። ደግ ልጅ ትወልዳላችሁ አላችሁ። የት አይነት ደስታ ነው እናንተ! አሁን እኛ በደከምንበት ጉዳይ ውጤቱ በራእይም ሆነ በገሃድ፣ ቅድም በራእይ ነገራቸው በሕልም፣ አሁን ደግሞ በገሃድ መፎክረ ሕልሙም ነገራቸው፣ ደጋገማቸው። 3 ጉዳይ በአንድ ቀን ይህን ደስታ አገኙ። በሌሊት ከማን ጋር ሲዋኙ አደሩ? ከእግዚአብሔር ጋር አደሩ። ማለዳ መፎክሩ ደግሞ ተረጎመላቸው። ኋላ ደግሞ የእግዚአብሔር መልአክ ነገራቸው። በዚህ ደስ አላቸው። ስድባቸው የሚርቅበት ጊዜ ደርሷልና፣ ልጅ የሚያገኙበት ጊዜ ደርሷልና፣ ጸሎታቸው ቅድመ እግዚአብሔር ደርሷልና ደስ አላቸው። የእኛም ጸሎት ቅድመ እግዚአብሔር እንዲደርስ እግዚአብሔር ይፍቀድልን። ጸሎት መልስ ሲያገኝ እንደዚህ ደስ ይላል አይደል እንዴ? ተጭሆ ተለምኖ መልስ እንዲህ ሲመጣ ደስ ይላል። ታዲያ ሐናና ኢያቄም ቀደም ሲል መኝታ ለይተው ነበረ። ልጅ ማንወልድ ከሆነ እኛ አብረን መኖራችን ዝሙት ነው ብለው መኝታ ለይተው ይኖሩ ነበረ። ታዲያ ሐናና ኢያቄም ይህን ካዩ በኋላ ለክብረ መንፈስ ቅዱስ 7 ቀን አዎ እግዚአብሔርን ሲያመሰግኑ ሰንብተው እናታችን ሐና ነሐሴ 7 ቀን ተጸነሰችላቸው። ስትጸነስ ይላል ተመልከቱ፣ ሐና ድንግል ማርያምን በማኅፀን ስታቅፍ ወይም ስትይዝ ከዚያ በኋላ ተአምራት ተጀመረ። እንግዲህ እናቶች ነፍሰ ጡር ሲሆኑ
ሶስት ነገር ይታይባቸዋል። መጽሐፉን የነገረን እንግዲህ አንደኛ መልካቸው በጣም ያምራል አይደል? እውነት ነው። ያየው መጽሐፉን የነገረን አንደኛ መልካቸው እጅግ ያምራል። አንድ ሁለተኛ ደግሞ ከንፈራቸው ያራል። እውነት አሰብ የሚገርም ነው እኮ። ሶስተኛ ደግሞ ጡታቸው ይጠቁራል። የሚገርም ማለት ይሄ በእናቶች የሚታይ ምልክት ነው። እንግዲህ ስትጸንሱ የሚታይ ምልክት ይሄ ነው። የሰውዬ አዋላጅ ነው መሰለኝ፣ ግን እንዳትሉ መጽሐፉ ቁልጭ አድርጎ የሚነግረን ማለት ነው። ሐና የታየባት ሶስት ነገር ማለት ነው ታየባት። በተለይ ምስጢሯን የምትነግራት ቤርሳባ የምትባል አክስት ነበረቻት። እንግዲህ ምስጢረኛ ጓደኛ ይኖራችኋል። አክስትም ልትሆን ትችላለች። እናትም ምስጢረኛ የምትሆንበት ጊዜ አለ። አባትም ምስጢረኛ የሚሆንበት ጊዜ አለ። እውነት ነው። ያና ምስጢረኛ ግን አክስቷ ነው የነበረችው። ታዲያ አክስቷ አየቻትና መጣችና ወደ ርሷ ሐና ሆይ ያ የነገርሽኝ ጉዳይ በሙሉ ተፈጽሟል መሰለኝ። መልክሽ አማረ። እንዲያውም እኮ ሐና መልከኛ ናት። ከመልኳ በላይ እጅግ መልኳ አማረ ለማለት ነው። እንግዲህ መልክሽ እጅግ አማረ፣ ከንፈርሽ ደግሞ አረረ። እግዚአብሔር በረድኤት ጎበኘሽ ወይ እግዚአብሔር በረድኤት ጎበኘሽ መሰለኝ ብላ ሆዷ እንዳስሳ አጋጣሚ ደግሞ አንድ አይና ነበረችና አይኗን ንካ ብታደርገው አይኗ ቦጋ አለላት። ይገርመው ድንግል ማርያም ታምራት ጀመረች። አማዳን ገና በማኅፀን ሳለች እኮ ነው። ዓለሙን የምታድነው እናት እየመጣች ነው። እንግዲህ በማኅፀን ሳለች አዳነቻት። ይህን ምክንያት አድርገው በኢየሩሳሌም ያለው ሕመምተኛ በሙሉ እየመጣ የሐናን ማኅፀን እየዳሰሰ ይድን ነበረ። የሚገርመው አሁን ድንግል ማርያም በዚህ ዓለም ብትኖር ያለንብንን በሽታ ሄደን የሐናን ማኅፀን ድስስ ብናደርግ ምን አይነት የታደሩ ናቸው እናንተ! በዚያ ዘመን የነበሩ አባቶች፣ እናቶች ሁሉም ከየሀገራቱ ይላል። ይህን ዜና እየሰሙ ሌላ እኮ መድኃኒት መዋጥ ሌላ ምናምን እኮ አይደለም። የሐናን ማኅፀን ድስስ አድርገው የታመሙበትን አካል ልካ ሲያደርጉት ዳን። ልዩ መድኃኒት ናታ ድንግል ማርያም። ልዩ ማለት ልዩ በቃ። አረ ብቻ አይደለም። ከዕለታት አንድ ቀን ደግሞ ሐና የአጎቷ ልጅ ሳምናስ ወልደ ጦኒቅ ዘየነብር በቤተ ዶይቅ ይለዋል። የአጎቷ ልጅ ሞተባት። ሲሞትባት ዘመድ የሆነ ሰው እንደ ልማድ ያልጋውን ሸንኮር ይዞ ማልቀስ ልማዳቸው ነው በኢየሩሳሌም ሀገር። እኛ በኢትዮጵያ ዘመድ የሆነ ሰው ሲያለቅስ ምን ነው የሚይዝ? በአሁኑ አነጋገር ፎቶ ይዘራል። አስለቃሹንም ሾደርዳሪው ፎቶ ይይዛል። እውነት ነው አይደል? የሚገርመው እኮ በኢየሩሳሌም ልማድ ደግሞ ዘመድ የሆነ ሰው የአስከሬኑን ሸንኮር ይዞ ያለቅሳል። ሐና በጣም ስለምትወደው የአልጋውን ሸንኮር ይዛ ወይም ኮዜ ነው የምንለው ይዛ ስታለቅስ አጋጣሚ ጥላው እርፍ አለበት። የማን ጥላ ማለት ነው? የሐና ጥላ ሲያርፍበት አፈፍሮ ተነሳ። ሊገርመው ብድግ አለና ይህ ያለመደባችሁን ተው ችግሩ ብድግ አለና ደግሞ ዝም አይደለም ያለው ሰላም ለኪ ለፀሐይ ጽድቅ ሰረገላ ኋላ የፀሐይ ጽድቅ እናት ለአንቺ ሰላምታ ይገባሻል። ፀሐይ ጽድቅ የተባለ ማን ነው? ጌታ ነዋ። ሰላም ለኪ እማ ለፀሐይ ጽድቅ። የፀሐይ ጽድቅ እናት ድንግል ማርያም ወይ ለአንቺ ሰላምታ ይገባሻል አለ። ማናት በውስጥ ያለው በሐና ውስጥ? ድንግል ማርያም ናትና። ለአዳም ጥንተ ተስፋሁ የአዳም ተስፋው አንቺ ነሽ። ለበላይ የሰው ቤዛ ማለታ ለበላይ የሰው ቤዛ የዓለምን ሁሉ ቤዛ መላታ። አንዳንዶቹ ጳጳስ ነን ባዮች እንዴ እኮ ይገርማል። በጣም ይደንቃል እኮ ሳይማሩ ጳጳስ የሆኑ በድንቁርና የተሸፈኑ ድንግል ማርያም ቤዛ አይደለችም? ይደንቃል እኮ። ይኸው ተናገረባቸው መጽሐፉ ለበላይ የሰው ቤዛ ኋላታ።
78ቱን ነፍሳት የበላውን በላዔ ሰብእ ስምዖንን ወደ ገነት ያገባችው ድንግል ማርያም ናትና ዓለም ሁሉ የዳነባት ቤዛ ድንግል ማርያም ናትና ምን አላት? የበላዔ ሰብእ ቤዛ አንቺ ነሽ ብሎ ሰላምታ ሰጥቶ ሰላም ለኪ የሚለውን ድርሰት ደርሷል ይላል። ሰላም ለኪ ዘንሰግድ ለኪ ብለን ደግሞ ዛሬ ማለት ነው። ይህን ደረሰና ከዛ የተሰበሰበው ሕዝብ በሙሉ ምን አለ? ማን ነው ያስነሳ አሉታ። ምልክት ፈላጊዎች አሉ አይሁዳውያን። እስኪ ያስነሳ ማን ነው አሉት። እማለ ፀሐየ ጽድቅ እምየውቱ ለዘገብረ ሰማየ ወምድረ፣ ሰማዩን ምድሩን የፈጠረውን አምላክ የምትወልደው እናት ድንግል ማርያምን ያስነሳችኝ አለ። ቢገርመው በእንደዚህ አይነት ምክንያት እንግዲህ ሐና ጸንሳ ሳለች ድንግል ማርያም እንዲህ አይነት ልዩ ልዩ የሆነ ተአምራትን አደረገች። ክፉዎች አይሁዳውያን ይህን ተአምራት ሲያዩ መጥተው መዳን ሲሻላቸው መቀኝነት ተነሳባቸው። የሚገርመው ሐና ገና የወለደችው ሕፃን በማኅፀን ሳለ ሙት ያስነሳማ ድውይ የፈወሰማ በተወለደ ጊዜ እኛን ሊገዛን አይደል? ከእነዚህ ወገን ቀድሞ እኮ እነ ዳዊት እነ ሶሎሞን 40 ዘመን እኮ ገዝተውናል። ታዲያ ተወልዶ ወይም ተወልዳ አገራችን ከሚገዛማ ኑ ንገሮሙ ወዳውዮሙ በእሳት፣ ኑ በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው በሐናና በኢያቄም በጠላትነት ተነሱባቸው። ተመልከቱ። አሁን ሐና ምን አድርጋ ነው? ድውይ ስለፈወሰች። አሁን ሐና ምን አድርጋ ነው ካላችሁ፣ ሙት ስላስነሳች በመቀኝነት ተነሱባቸውና ወደ ሐና ወደ ኢያቄም ሲመጡ የቅድሙ መልአክ ቅዱስ ገብርኤል መጣ። ሐናና ኢያቄም ሆይ አይሁዳውያን በጠላትነት ተነስተውባችኋልና ተነሱ፣ ወደ ደብረ ሊባኖስ ወደ ሊባኖስ ተራራ ሽሹ፣ በዚያ የምትወለድ እናት አለች ብሎ የእግዚአብሔር መልአክ ቅዱስ ገብርኤል ነገራቸው። ሐናና ኢያቄም ከሌቱ በ6 ሰዓት ተመልከቱ፣ ከቤታቸው ወጥተው ከዘመዶቻቸው ተለይተው ሊባኖስ ወደሚባለው ተራራ ተጓዙ። ትንቢቱ ምሳሌ ይፈጸም ዘንድ ትወጽእ መራትም ሊባኖስ ጠቢቡ ሰሎሞን ከሊባኖስ ሙሽራዋ ትወጣለች ትገኛለች ብሎ የተናገረው ቃል ይፈጸም ይደርስ ዘንድ ግድ ነውና ድንግል ማርያምን ለመውለድ ሐናና ኢያቄም ወደ ሊባኖስ ተራራ ሸሹ። ሊባኖስ ተራራ ሲደርሱ መላእክት ደቂቀ አዳም የማያዩላት እናታችን ድንግል ማርያም ግንቦት 1 ቀን በደብረ ሊባኖስ ድንግል ማርያም ተወለደች። ስትወለድም እንዲያው እኮ ሐና የአራስነት ወግ እኮ አልደረሳትም። እውነት ነው። አራስ ሲኮን የሚበላው ብዙ አይደል እንዴ? እንዲያውም አራስነትን ምክንያት እያደረጉ አብይ ጾም ሁሉ የሚጠርጉም አይጠፉም አይደል? ዓርብና ሮብን ሁሉ የሚጠርጉም አይጠፉም። ኧረ ፍልሰታን ሁሉ ምክንያት እያደረጉ የሚጠርጉ ሞልተዋል። አይገባም ግን ያው ለመብል ምክንያት ብትደረድሩም ስርዓት ግን አይደለም። መውለድ ደስታ ነው ሐዘን ነው? እስኪ ንገሩ። ደስታ ነው አይደል? የሚገርም እኮ ደስታ ከሆነ ታዲያ ለደስታ ታዲያ መጾም ጾም እኮ የደስታ መገለጫ ነው። እውነት ለመናገር አባቶች አሁን ሰኔ ጾም የጾሙልን ሐዋርያት በምንድን ነው ካልን ደግሞ የደስታ ጾም የጾሙት እኮ። ስለዚህ እኛም ስንወልድ መጾም ይገባናል እንጂ መብላት አይገባንም። ለማንኛውም ሐና ግን ስትወልድ ምንም ይሁን ምን የለም በዚያ በቅርብ የነበሩ እናቶች ሩቅ ናቸው፣ በረሃ ነው፣ ጫካ ነው እና ምንም ሲያጡ ሐናን ለመጠየቅ ንፍሮ እያነፈሩ ቆሎ እየቆሉ ይዘውላት መጡ። የሚገርመው የኢትዮጵያውያን ክርስቲያኖች ዛሬም ይህን አብነት አድርገው የግንቦት ልደታ ንፍሮ አንፍራችሁ በየደጁ በየአካባቢው አንዱ ናችሁ የምትሉት ለዚያ ነው አይደል? አብነት አለው። ግድ የላችሁም፣ መልካም ነው። ሐናና ኢያቄምም ይህን ሲወልዱ በሬና ላምን አስመጡ ይላል ከቤታቸው።
ዳስም አስጣሉ ከበረሃው ማለት ነው። ለሚመጣው ሰው በሙሉ በጉን አረዱና ላሙን አረዱና ሲያስተናግዱ 7 ቀን ሰነበቱ። ለጸለየ ሰው የጸሎቱ ዋጋ ይሰጠዋል። የእኛም የጸሎታችን ዋጋ እንዲሰጠን እግዚአብሔር ይፍቀድልን። ሐናና ኢያቄም አረ የጸሎታቸው በላይ የሚሆን ውጤትን አገኙ። ለዓለም ሁሉ መብራት የሆነች እመ ብርሃን የተባለች የብርሃን እናት እመ መሲህ፣ አዎ ዓለምን ሁሉ የሚመግበው አምላክ እናት የሆነችውን ድንግል ማርያምን በዚያ አግኝተው 7 ቀንን ያህል ተደስተዋል። የሚገርመው ከዚያ 7 ቀን እንደገና ወደ ቤታቸው ተመለሱ። ለጸለየ ሰው የጸሎት ዋጋ ይሰጠዋል። ያስተማረ ስሙ የተመሰገነ ይሁን። እንግዲህ ሐናና ኢያቄም ድንግል ማርያምን ማግኘት የቻሉት በምናቸው ነው ማለት ነው? በጸሎታቸው ነው። ሐናና ኢያቄም ድንግል ማርያምን መውለድ የቻሉት ለምን ነው ካል በሱባኤያቸው ነው። እኛም ችግር ሲገጥመን ሐዘን ሲያጋጥመን እግዚአብሔርን በጸሎት እንጠይቅ። እግዚአብሔር ይርዳል። የተለያየ አጋጣሚ መፈለግ ሳይሆን ችግር ሐዘን ከመጣብን እግዚአብሔርን በጸሎት መጠየቅ መፍትሄ አለው። ለዚህ ነው የጸለየ ሰው የጸሎት ዋጋ ይሰጠዋል። በድጋሚ አስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። እሺ